ስምሬ መናገር እንፈልገው ነገር እኔ ምስክር ብቻ አልነበርኩም። እናንተ ጋዜጠኛ መኳንንት በሪ ያቃል፣ ሰይድ ኪያር ያቃል፣ ግርማቸው አንተ ታቃላችሁ። ከሜክሲኮ ወደ ኬኬር ዝቅ ብሎ ያለው የወንጀል ምርመራ የፖሊስ ጣቢያ ከአንድም ሁለት ጊዜ ሄጃል እና ሄጄ ስልኬን አስቀምጬ ማን የት እንዳለው ማያቀበት ሲቹዌሽን ላይ ነበርኩኝ። እዛ ስትገባና ይሄ የሄድኩበት ገጠመኝ ቦር አይደለም ወይም ኩሪፍቱ አይደለም። ፖሊስ ጣቢያ የሄድኩት በማን ነው? በአቶ ባህሩ ጥላሁን ነው። ድምጹም ስላለኝ አወጣዋለሁ። ቀላል ችግር ድምጹንም ማውጣት ይቻላል። የፖሊሱንም የሁሉንም ድምጽ ማውጣት ይቻላል። እና ከአቶ ባህሩ መቼም ሻይ ቡና እንበል ብለው አይደለም መቼም የፖሊስ ጣቢያ የኔንስ አድራሻ ሰጥተው አድራሻ የተሰጧቸው እና ተብዬ ሄድኩት። ሁለት ጊዜ ሜክሲኮ ያለው የወንጀል ምርመራ ሄድኩት። መቼም አድናቆታቸውን ሊገልጹልኝ አይደለም ፖሊስ ጣቢያዎች ወይም መርማሪዎች ሊያደንቁን አይደለም፣ ኢንስፔክተሮች ሊያወሩን አይደለም ስለ ኳስ። አቶ ባህሩ በከሰሱን ክስ ነው እኔ ሄድኩት። ይሄ ማስረጃ አለኝ፣ ይፋ አረገዋለሁ። እና አንዳንዴ ኮንፊደንስ ኖሮ የሀሳብ ወሬን ማውራት የለብም። እኔ ለምን እደውልለታለሁ ለአቶ ባህሩ? አልደውልለትም። እኔ በዚህ ዘመን እኮ እውነተኛ ጋዜጠኛ ነኝ ከሚሉት ወገን እንጂ ከቅቅል ጀምሮ ከፓስታ ጀምሮ እያጎበደርኩ መኖር አያቅተኝ። ስለ ፌዴሬሽኑ ጥሩ ጎን ብቻ እየዘገብኩ መኖር አያቅተኝ። ቱታና ጫማ እያገኘው የኢትዮጵያ እግር ኳስ ፌዴሬሽን አንደኛ ነው እያልኩ መኖር አያቅትም፣ ቀላል ስለሆነ። ግን የወጋ ቢረሳ የተወጋ ደግሞ አይረሳም። ካስፈላገ መረጃውን ተደራሽ አደርጋለሁ። ካስፈለገ ያውቃሉ፣ እነ ሶፊም ጓደኞቼም ያውቃሉ፣ ድምጽም አለ። እና እኔ ምስክር ብቻ አልነበርኩም። ይሄ እኔ ኢንቴንሽን ነው። ከሰራ ትመሰገናለህ፣ ካልሰራ ትተቻል።